መረጃን ሆን ብሎ ዲስቶርት ማድረግ አሸባሪነት ነው። ሚዲያ ነጻነት ማለት ሐሳብን በሰላማዊ መንገድ መግለጽ ማለት እንጂ ተጨባጭ ያልሆነ መረጃን ለህብረተሰቡ አሰራጭቶ ህዝብና መንግስትን ሆድና ጀርባ ለማድረግ መሞከር አይደለም። በእንደዚህ አይነት ሆን ተብሎ መረጃን ዲስቶርት ማድረግ ከወንጀልም የወንጀሎች ሁሉ ቁንጮ የሆነ አሸባሪነት ነው። ሰላምን የማደፍረስ ተልእኮ ያነገበ መንግስትን የማፍረስ ሙከራ ተብሎ ሊወሰድ ይችላል። ዘሐበሻ የሚባለው የፌስቡክ ድረገጽ እንዳሰራጨው ድርጊቱ መፈጸሙን ሳያረጋግጥ የሚመለከተውን አካል ጠይቆ ማስረጃ ማቅረብ በማይችልበት ሁኔታ ውስጥ ሆኖ ለተከታዮቹ ባሰራጨው የዲስኢንፎርሜሽን ዘገባ ለመንግስት ያለውን ንቀትና ጥላቻ በግልጽ የሚያሳይ ሆኖ ተገኝተዋል። እንዲህ ያለ ህግን በግላጭ መተላለፍና ከህግ በላይ ሆኖ በመታየት ሀገርና ህዝብን የማተራመስ አዝማሚያ ሐሳብን በነጻነት የመግለጽ መብት ነው ተብሎ ሊወሰድ አይችልም። ዘሐበሻ ዜና ባሰራጨው የሐሰት ፕሮፓጋንዳ በኦሮሚያ ክልል ሸገር ከተማ አስተዳደር አሸዋ ሜዳ ገብርኤል ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች ለአካባቢ ልማት በሚል እያንዳንዱ ነዋሪ ወይንም አባወራ 36,000 ብር ካልከፈለ የነዋሪዎች ቤት እየፈረሰ ነው ስል ለኦሮሚያ ክልል ነዋሪዎች መንግስት ይድረስላቸው ዘንድ እሪታውን አብዝቶ እያቀለጠው ነው። ሲጀመር ዘሐበሻ ከፍተኛ የመንግስት አመራር አካልና በመንግስት ዕውቅና ያለው ቅሬታ ሰሚ ኮሚቴ ሆኖ የተቋቋመ ነው ወይ የሚለው መልስ ሊያገኝ የሚገባው ጥያቄ ነው። ሚዲያውስ ምን ያህል ህጋዊና ራሱም ለመንግስት ግብር የሚከፍል ድርጅት ነው የሚለው ሌላኛው ጥያቄ ነው። ህጋዊ የሚዲያ ተቋም ሆኖ ከተገኘ ደግሞ እንዴት ሚዛናዊ የሆነ ዘገባ ማዘጋጀት አቃተው ስንል እንጠይቃለን። ማን የሚባል ባለስልጣን ማብራሪያ እንዲሰጠው ጠይቆ እምቢ እንዳለው ለምን አልገለጸም? ማንም ተራ ወንጀለኛ ተነስቶ ለአፍራሽ ፖለቲካ ፕሮፓጋንዳ ፈጥሮ የሚያወራውን እንዴት ግራ ቀኝ ሳይ ማሰራጨት ቻለ? እንዲሁ ገጽታው ስታይ እንዴት እያንዳንዱ በወረዳ ውስጥ ነዋሪ የሆነ ሰው ወይንም አባወራ 36,000 ብር እኩል ሊጠየቅ ይችላል? የማይመስል ነገር ነው። ዘሐበሻ አስተዳደሩ 500 ሜትር ርዝመት የድንጋይ ንጣፍ ለመስራት 16 ሚሊዮን ብር እንደሚያስፈልግ ገልጿል ብሏል። አስተዳደሩ ይህንን ማቀዱን በምን አወቀ? አስተዳደሩ ለዘሐበሻ ሪፖርት አድርሶ ነው ወይንስ ዘሐበሻ አስተዳደሩን መረጃ ጠይቀው ነው? ይገርማል። ዘሐበሻ ይቀጥልና ራሱ ፈጥሮ ራሱ በሚያወራው ሀተታ ይህንን 36,000 ብር መክፈል የማይችል ሰው ቤቱ ይፈርስበታል በማለት የሐሰት ጥሩምባውን ይነፋል። በመሰረቱ ህብረተሰቡ ለልማት መሳተፉ አግባብና የሚጠበቅ ሲሆን መዋጮውም በመንግስት ሳይሆን ህብረተሰቡ ባዋቀረው ኮሚቴ የሚከናወን እንጂ በመንግስት የሚተመን አይደለም። መንግስት የግብርና ታክሲዎችን የሚሰበስብበት የራሱ አካሄድ አለው። ይህም የሚከናወነው ራሱን በቻለ ኤክስፐርቶች ነው። ቅሬታም ካለ የራሱ አካሄድ አለው። ከዚህ ውጪ ባለስልጣናት በግላቸው የሚሰበስቡት ምንም ገንዘብ እንደሌለ ይታመናል። ሆኖ ከተገኘም በህግ አግባብ የምታይ ይሆናል። ሌላው የኮሪደር ልማት ራሱን በቻለ ኢንጂነሮች የሚከናወን እንጂ በሰፈር አስተዳደር የሚከናወን አይደለም። እሱም ገንዘብ ያለው ከፍሎ ቤቱን የሚያተርፍበትና መክፈል ያልቻለው ቤቱ የሚፈርስበት እንዳልሆነ ዓለም የመሰከረው በሐቀኝነት በጠቅላይ ሚኒስትሩ የበላይነት ተቆጣጣሪነት ሲመራ የነበረና ያለ ነው። ዘሐበሻ በመቀጠል ራሱን ለህግ ተገዢ ለማስመሰል የሚመለከተው የበላይ አካል መፍትሄ እንዲሰጠው ተማጽኗል። ድርጊቱ ተደረገ ባለው አስተዳደር ውስጥ ያሉትን ባለድርሻ አካላት ጠይቆ ምላሽና ማብራሪያ ሳይጠይቅ የበላይ አካል ያለህ ድረስልኝ እያለ ስም የማጥፋት እንቅስቃሴውን አጧጥፏል።
መረጃን ሆን ብሎ ዲስቶርት ማድረግ አሸባሪነት ነው። በመሆኑም የሚመለከተው አካል አስተማሪ የሆነ ሕጋዊና ፍትሃዊ እርምጃ እንዲወስድ እናሳስባለን። ባለድርሻ አካላትም በአድራሻው ፈልጎ ክስ መመስረት ይገባቸዋል ባይነን። ማንም ከሕግ በላይ አይደለም፣ ከሕግ ማምለጥም አይችልም።